በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እንደምን እስከዚህ ሰዓት ደረሳችሁ? አሜን። አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። አብይ ጾም የምንለው ጾም ላይ እንዳለን ይታወቃልና ይህ ጾም ደግሞ 8 ሳምንታቶች አሉት። የቤተክርስቲያናችን ሊቅ የሆነው ቅዱስ ያሬድ ያስቀመጣቸው የሳምንታት ስያሜ ያለና በእነዚህ ሳምንታቶች ውስጥ ቅድስት ቤተክርስቲያናችን የምታስባቸው የተለያዩ ሐሳቦች አሉ። እነርሱን ደግሞ እንደ ቅድስት ቤተክርስቲያናችን ሥርዓት የምንነጋገርበት እንደሆነ ይታወቃል። የመጀመሪያው ሳምንት ዘወረደ ነው። ሁለተኛው ደግሞ ቅድስት፣ ሶስተኛው ምኩራብ፣ አራተኛው ደግሞ መጻጉዕ ይባላል። ዛሬ ያለንበት ሳምንት ማለት ነው። እንደ እግዚአብሔር መልካምና ቅዱስ ፈቃድ ደግሞ መጻጉዕ የሚባለው ሳምንት ምን እንደሚታሰብበት ቅድስት ቤተክርስቲያናችንስ በዚህ ሳምንት ወይም በዚህ ሱባኤ ምን እንደምታስተምር እንደ እግዚአብሔር መልካምና ቅዱስ ፈቃድ እንነጋገራለን ማለት ነው። የአምላካችን የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። እግዚአብሔር አምላካችን ደግሞ የምንነጋገረውን እንዲባርክልን እንዲቀድስልን የእርሱ መልካምና ቅዱስ ፈቃድ ይሁንልን። መጻጉዕ የምንለው ሳምንት እንደ ቅድስት ቤተክርስቲያናችን ሥርዓት ቅድስት ቤተክርስቲያናችን የታመሙ ሰዎችን የምታስብበት የእግዚአብሔርን መሐሪነቱን ፈዋሽነቱን ቸርነት አድራጊነቱን ህሙማንን እንዴት እንደሚጎበኝ የምታስብበት ሳምንት ነው ማለት ነው። መጻጉዕ የሚለው በዮሐንስ ወንጌል ላይ የተቀመጠ አንድ በሽተኛ ሰው ነበርና የእርሱን ታሪክ መሰረት አድርጋ ቅድስት ቤተክርስቲያናችን ወንጌሉን ራሱን አድርጋ ታስተምረናለች። ይህ መጻጉዕ የተባለ ሰው ከበሽታው ጽናት የተነሳ ስሙ ተረስቶ መጻጉዕ ወይም ደግሞ በሽተኛ ህመምተኛ እስከመባል የደረሰ ሰው ነውና ወንጌላት የሚተባበሩበትና የማይተባበሩበት ምዕራፎች የመጽሐፍ ቅዱስ ክፍሎች አሉ። ይህ ማለት ምንድነው? በአራቱም ወንጌላት የተጻፉ ልክ እንደ ክርስቶስ ስነ ስቅለት ያሉ ታሪኮች ወይም ሐሳቦች ተአምራቶች ሁሉ ይገኛሉ። ከዚህ በዘለለ ደግሞ በእያንዳንዱ ወንጌላት የተቀመጡ ታሪኮች አሉ። ይህ የመጻጉዕን ታሪክ ደግሞ የምናገኘው በቅዱስ ዮሐንስ ወንጌል ብቻ ተቀምጦ የምናገኘው ነው። በልዩነት ቅዱስ ዮሐንስ የሚታወቅባቸው ክፍሎች አሉ። ለምሳሌ የሳምራዊቷን ሴት ማንሳት እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው እኔ እያለ ያስተማራቸው አነ ውእቱ አንቀጸ አባግዕ እኔ በጎች በር ነኝ እያለ ያስተማረው እኔ እያለ ያስቀመጣቸው የሚታወቁ ናቸው። ከነዚህ በዘለለ ደግሞ ይህ የመጻጉዕ ታሪክ አንዱ ቅዱስ ዮሐንስ ወንጌል የሚታወቅበት የሚለይበት ነው። በምን ምዕራፍ ነው የምናገኘው ካልን በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምረን ይህንን መጻጉዕ የተባለ ሰው ታሪኩን በስፋት እናገኘዋለን ማለት ነው። ቃሉ እንዲህ ይላል። እናንብበውና ቅድስት ቤተክርስቲያናችን ምን አይነት መልእክት እንደምታስተላልፍ የምናይ ይሆናል ማለት ነው። በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ከዚህም በኋላ የአይሁድ በዓል እንዲሆነ ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች። ስሟንም በዕብራይስጥ ቤተሳይዳ ይሏታል። 5 እርከኖችም ነበሯት። በዚያም ዕውሮችና አንካሶች ሰውነታቸውም የሰለለ ብዙ ድውያንም ተኝተው የውሃውን መናወጥ ይጠብቁ ነበር። የእግዚአብሔር መልአክ ወደ መጠመቂያው ወርዶ ውሃውን በሚያናውጥበት ጊዜ ከውሃው መናወጥ በኋላ በመጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበርና በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበረ። ጌታችን ኢየሱስም ያንን ሰው በአልጋው ተኝቶ ባየው ጊዜ በደዌው ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን አለው። ድዌውም መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እኔ በመመጣበት ጊዜ ሌላው ሰው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነስና አልጋን ተሸክመ ሂድ አለው። ወዲያውኑም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያችም ቀን ሰንበት ነበረች ይለናል። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። ጌታችን ትምህርቱን በሚያስተምርበት ጊዜ በማህበር ተሰብስቦ የሚያስተምራቸው ትምህርቶች አሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 13 ላይ ብናነብ እንደዚሁም በማርቆስ ወንጌል ምዕራፍ 4 ላይ ስናነብ ህዝቡን ከመገበ በኋላ በታንኳ ዳር ሆኖ በባህር ዳር ሆኖ በተራራ ላይ ሆኖ ለምለም በሆነ ሳር ላይ አስቀምጦ ህዝቡን የሚያስተምርበት ነበር። ለምሳሌ በማቴዎስ ወንጌል ምዕራፍ 13 ላይ ብናነሳ የ5 ገበያ ሕዝብ ወደ 5000 የሚጠጉ ያውም ህፃናትና ሴቶች ሳይቆጠሩ 5 ገበያ ሕዝብ ወደ 5000 የሚጠጋ ህዝብ ያስተማረበት ልክ እንደዚህ በማህበር በጉባኤ በምኩራባቸው ውስጥ የሚያስተምርበት ጊዜ ነበር። በልዩነት ደግሞ አንዳንድ ክርስቲያኖች ወይም ደግሞ ለአንድ ሰው የሚያስተምረው ነበር። በዮሐንስ ወንጌል
ምዕራፍ 4 ላይ ስናነብ ጌታችን በውሃው ጉድጓድ አጠገብ ያዕቆብ ባስቆፈረላቸው ጉድጓድ አጠገብ አንዲትን ሳምራዊት ሴት እንዳገኘ በዚያም ደግሞ እርሷን ቃል እግዚአብሔርን እንዳስተማራት እንደፈወሳት ጭምር የምናነበው አለ። እነዚህ የሚያሳዩን ምንድነው? ጌታችን በልዩነት ለአንድ ክርስቲያን የሚያስተምራቸው ትምህርቶች አሉ። ከዛ በዘለለ ደግሞ በማህበር የሚያስተምራቸው ትምህርቶች አሉ። መጻጉን ያገኘው ለብቻው ነው። ጌታችን ያነጋገራቸው ሰዎች በመጽሐፍ ቅዱስ ላይ ብዙዎች ማየት እንችላለን። ለምሳሌ ዘኬዎስን ማንሳት እንችላለን። ጌታችን ለብቻው ያነጋገራቸው መጻጉም ከነዚህ ሁሉ የሚቆጠር አንድ ሰው ነበር። ጌታ በልዩነት ያነጋገረው ማለት ነው። ወደ እርሱ ቀረበና ጌታችን ልዩ ተአምራትን አድርጎትለታል። ተአምር የግዕዝ ቃል ነው፣ ምልክትነት ነው። ለሁሉ ቅዱስ ጳውሎስ ሲያስተምር ምን ብሎ አስተምሮናል በመልእክቱ? መንፈስ አንድ ነው፣ ጸጋ ግን ልዩ ልዩ ነው እንዳለ ለአንዳንዱ የመፈወስ ጸጋ ይሰጣል፣ ለአንዳንዱ ደግሞ የማስተማር ጸጋ ይሰጣል። ክርስቶስ ጌታችን ለማስተማር ለመፈወስ በመዋዕለ ሥጋዌው ሲመላለስ ድውያነ ነፍስን በትምህርቱ ድውያነ ሥጋን ደግሞ በተአምራቱ እየፈወሰ ያላመኑትን እያሳመነ ያመኑትን እያጸና የታመሙትን እየፈወሰ ክርስቶስ በእንደዚህ አይነት ሁኔታ መዋዕለ ሥጋዌውን አሳልፏል። ይህንንም ተአምራት ያደረገበት ምክንያት ወደፊት የምናነሳው ይሆናል። ያደረገበት የራሱ የሆነ ምክንያት አለ። ተአምራት በልዩነት የጌታችን ምልክት ሲፈልግ የሚያደርጋቸው ናቸው። ምንድነው? በዮሐንስ ወንጌል ምዕራፍ 9 ላይ ስናነብ ከልጅነቱ ከማዕፀን ጀምሮ የአይን ምልክት ያልነበረውን አንድ ሰው እናገኛለን። ለምልክትነት ምን አድርጎታል? የጌታ ሁሉን ቻይነት እንዲታወቅ ያንን ሰው ፈውሶታል። መጻጉንም ያደረገበት ምክንያት አለ። ቦታው የት ነው ቢሉ ዋና ነገሩ እንዴት ነው መጻጉ የተፈወሰው ቢሉ ቤተሳይዳ የተባለች በዕብራይስጥ ቤተሳይድ እያልን የምንጠራት በግዕዝ ደግሞ ስንመልሰው ቤተሳይል ቤተ ምሕረት የምንላት ህሙማን የሚፈወሱበት አንዲት ቦታ ነበረች። በዚህችም ደግሞ መጠመቂያ ነበረች። የበጎች መግቢያ በርናት ይሏታል። ይቺን እስራኤል ምንድነው? ኢየሩሳሌም በዋነኝነት ዋና ቤተ መቅደሱ ያለበት ቦታ ነውና ከ12 ዓመት በላይ የሆናቸው አይሁዳውያን ወይም ደግሞ እስራኤላውያን ምን ያደርጋሉ? በዓልን ለማክበር ወደ ኢየሩሳሌም ይወጡና በቤተ መቅደሱ ለእግዚአብሔር የሚገባው መስዋዕት ያቀርቡ ነበር። ጌታችንም በመዋዕለ ሥጋዌው አንድም ሕገ መጻፋዊ አንድም ሕገ ጠባዩን እየጠበቀ ስለኖረ በሕገ መጻፋዊ በአይሁድ ሥርዓታቸው ምን ያደርጉ ነበር? መባን ያቀርቡ ነበር። ወደ ኢየሩሳሌም እየወጡ በበዓላት ይሳለሙ ነበር። የአይሁድ በዓላቸው ስለሆነ ይለናል በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ የአይሁድ በዓል ብሎ ያስቀመጠው በዓሉን በልዩነት አንዳንዶች ጴንጤቆስጤ የምንለው ወይም ደግሞ 50ኛው በዓል ፋሲካቸው ከተከበረ 50ኛው በዓል አንዳንዶች ደግሞ በዓለ ፋሲካ ነው እያሉ በትርጓሜያቸው ያስቀምጡናል። ለማንኛውም ግን የአይሁድ በዓል በሆነበት ጊዜ ክርስቶስ ሕገ መጻፋዊን ለመጠበቅ ወደ ኢየሩሳሌም ወጣ። በበጎች በር መካከል ደግሞ አለፈ ይለናል ቅዱስ ዮሐንስ። በበጎች በር የተባለው ምን ያደርጉ ነበር? ሌዋውያን የተመደቡ ሌዋውያን ካህናት አሉና ሌዋውያን ካህናት ምን ያደርጋሉ? ሰዎች ለመስዋዕት የሚሆነው በግ ሲያመጡ ምን ያደርጋሉ? እየመረመሩ ቀንዱ ያልዘረዘረውን ምንድነው? ያልከረከረውን፣ ጥፍሩ ያልዘረዘረውን፣ ጸጉሩ ደግሞ ያላረረውን ነጭ የሆነውን በመስዋዕት ሲቀመጥ ለመስዋዕትነት የሚመረጡ በጎች በእስራኤላውያን ሥርዓት 1 ዓመት ያልሞላቸው ወይም ደግሞ 1 ዓመት ብቻ የሆናቸው ናቸውና እነዚህን ይመረምራሉ። ለመስዋዕትነት የሚሆኑትን ደግሞ እያናጹ እያጠቡ ወደ መስዋዕትነት ቦታው ወደ ቤተ መቅደሱ ይመሩ ስለነበረ የበጎች በር ወይም ደግሞ የበጎች መጠመቂያ ብሎ አስቀምጧታል። በዛች መጠመቂያ ነበረች። 5 መመላለሻዎች ነበሩባት ይለናል ቅዱስ ዮሐንስ ሲያስቀምጥልን። መሃል ላይ ያለች ልክ እንደ ጉድጓድ ያለች ውሃ አለች። በዛች ውሃ ደግሞ 5 መመላለሻዎች ደረጃዎች ነበሩባት። በእነዚህ በአምስቱ ደግሞ ድውያን ተኝተው የውሃውን መናወጥ ይጠብቁ ነበር። አስቡት እስቲ፣ ደረጃ ነው። ደረጃ ለመተኛት አይመችም። ምን ያህል የምታስጨንቅ ቦታ እንደሆነች ቤተሳይዳን አስቧት። ድውያን በደረጃ ላይ ተኝተው 1 ለመተኛት አይመችም፣ 2 ደግሞ መመላለሻ ቦታ ስለነበረ ወጪ ወራጁ ያለበት ቦታ ስለሆነ ቤተሳይዳ ወይም ይቺ የመጠመቂያ ቦታ ለድውያን የማትመች ቦታ ነበረች። በዚህ ቦታ ላይ ብዙ ድውያን አንካሳን፣ እውሮች፣ የሰለሉ ሁሉ ተኝተው የውሃውን መናወጥ ይጠብቁ ነበር። አንዳንድ ጊዜ ብሎ ቅዱስ ዮሐንስ ያስቀመጠው ሊቃውንተ ቤተክርስቲያን በትርጓሜያቸው በሳምንት 1 ቀን ያውም በሰንበተ ክርስቲያን ነች ውሃዋ ትናወጥ ነበር። መልአኩ በወረደ ጊዜ ውሃው ይናወጥ ነበር።
ውሃው መናወጡ ለምንድነው ቢሉ የመልአክ መውረዱን ለማጠየቅ ወይም ደግሞ የመልአክ መውረዱን ለማሳወቅ ውሃው ይነዋወጥ ነበር መልአኩ ይወርዳል ውሃውን ባነዋወጠው ጊዜ መጀመሪያ የገባ ሰው ድህነተ ስጋን ያገኘ ነበር ድህነተ ስጋን ያገኘ ነበር የሚፈወሰው በሳምንት ውስጥ አንድ ሰው ነው ማለት ነው ሊቃውንተ ቤተክርስቲያን ሲተረጉማት እቺን ምን ይላሉ አንድ ጊዜ መሆኑ ፈውሱ ፈጽሞ ያልጠፋው በሳምንት አንድ ጊዜ የሆነው በአባቶቻችን ጊዜ ፈውስ ነበር በእኛ ጊዜ ፈውስ ጠፋ ብለው እንዳያዝኑ እስራኤላውያን በሳምንት አንድ ጊዜ ፈውሱ ነበር አንድ ጊዜ መሆኗ ደግሞ በኦሪት ወይም ደግሞ በብሉይ ኪዳን ፍጹም ድህነት እንዳልነበረ ለማጠየቅ በሳምንት አንድ ጊዜ ብቻ ፈውስ ይደረግ ነበር መልአኩ ይወርዳል ውሃው ይናወጻል መልአኩ በወረደ ጊዜ ውሃው ይናወጻል መልአኩን ሊቃውንተ ቤተክርስቲያን በትርጓሜያቸው በድዌ ያለ የተሾመ በፈውስ ላይ የተሾመ እንዲያውም የእናቶቻችን ፈታይ ማጸን ይያሉ የሚጠሩት ገድሉን ተሸከመው ተማጽነው ልጅን ባጡ ጊዜ ልጅን የሚያገኙበት ቅዱስ ሩፋኤል ነው ይያሉ ሊቃውንተ ቤተክርስቲያን ያስተምሩናል ይመክሩናል ማለት ነው ቅዱስ ሩፋኤል በወረደ ጊዜ ውሃውን ባነዋወጠው ጊዜ አንድ ሰው ቀድሞ የወረደ ፈውስን ድህነትን ያገኘ ነበር አስቡት እንግዲህ ብዙ ድውያኖች አሉ እውራን ጉልበታቸው ይበረታ ወይም ደግሞ ዘመድ አዝማድ ያላቸው አስቀድሞ ወደ ውሃው የሚጠላቸው ሰዎች ስላሉ እነዚህ ሰዎች ፈውስን ያገኙ ነበር ማለት ነው በዚህ ጊዜ ነው እንግዲህ አንድን ሰው ክርስቶስ በሚያልፍበት በዚች በቤተ ሳይዳ ወይም በበጎች መጠመቂያ በበጎች በር በመንላት ክርስቶስ ባለፈ ጊዜ አንድን ሰው ያያል እዚች ጋር አንድ ነገር ልብ ማለት ይገባናል የበጎች በር ነው ያልነው ክርስቶስን ደግሞ መጥምቀ መለኮት ቅዱስ ዮሐንስ ሲያጠምቀው ምን ብሎታል አንተ ውእቱ ኖላዊ ሄር ወይም ደግሞ አንተ ውእቱ እውነተኛ በግ አንተ ነህ ብሎ ቅዱስ ዮሐንስ ተናግሮታል ነዋ በግኡ ዘያትታት ያጣለን ብሎ ቅዱስ ዮሐንስ መጥምቀ መለኮት ቅዱስ ዮሐንስ ተናግሮታል ክርስቶስ ሊጠመቅ በመጣ ጊዜ ጌታችንን በብዙ ስም እንጠራዋለን በግ ይያለን እረኛ ይያለን እውነተኛ በግ እውነተኛ እረኛ ይያለን ክርስቶስን እንጠራዋለን ለመስዋዕት የሚቀርቡ በጎች በሚያልፉበት ለኦሪት መስዋዕት የሚሆኑ በጎች በሚያልፉበት በር እውነተኛው የሐዲስ ኪዳኑ በግ የሐዲስ ኪዳኑ መስዋዕት ጌታችን መድኃኒታችን ኢየሱስ ክርስቶስ በዛው በር አልፏል ማለት ነው በሚያልፍበት ጊዜ 38 ዓመት ድህነትን ፍለጋ ፈውስን ፍለጋ በዛች መጠመቂያ ዳር በዛች መጠመቂያ ደረጃ ተኝቶ የነበረ አንድን ሰው ያያል ከህመሙ ጽናት የተነሳ ስሙ ተዘንግቶ በሽተኛው ወይም ደግሞ መጻጉ እየተባለ እስከ መጠራት የደረሰ ከህመሙ ጽናት የተነሳ 38 ዓመት ፈውስን ያጣ አንድ ሰው ነበር እስቲ እናስበው ይሄንን ሰው 38 ዓመት ማለት ክርስቶስ ከመወለዱ ከ6 ዓመት በፊት መዳናችን ከታወጀበት እመቤታችን ቅድስት ድንግል ማርያም በበጎች በረት ክርስቶስን ከመወለዷ ከ6 ዓመት በፊት ይህ ሰው እዛች ቦታ ላይ ተኝቶ ነበር ማለት ነው 38 ዓመት ሙሉ ፈውስን ፍለጋ ወደ ውሃው በተናወጸ ጊዜ ወደ ውሃው የሚጠላውን ሰው ጥበቃ 38 ዓመት ይህ ሰው በዛች አልጋ ላይ ተኝቶ ድነትን ፍለጋ ድነትን ሽቶ በዛች በአልጋው ላይ ተኝቶ ይጠባበቅ ነበር አንዳንድ ጊዜ ቀኑ የጨለመባቸው ክርስቲያኖች አሉ አንድ ነገር ብቻ የሚጠብቁ በርግጥ በሐዲስ ኪዳንም ፈውስ በጸበል ብቻ ይገኛል ብለን ምንድነው የተጠመቀ ሁሉ ይድናል ብለን አንናገርም ክርስቶስ በፈቀደ ጊዜ ያድናል ክርስቶስ በፈቀደ ጊዜ ደግሞ አያድንም ማዳንም መግደልም የማን ስለሆነ የእግዚአብሔር ስለሆነ ማለት ነው ክርስቲያኖች እናስተውል በብሉይ ኪዳን ግን ድነተ ስጋን ብቻ የሚጠማበቁበት ነበር በእኛ ጊዜ በሐዲስ ኪዳን ክርስቶስ በመዋዕለ ሥጋዌ ተገልጾ ወንጌልን ካስተማረን በኋላ ዋናው ፈውሳችን ድነተ ነፍስ ነው ቅዱስ ስጋውን መብላት ክቡር ደሙን መጠጣት ነውና ቃሉን ተምረን ቅዱስ ስጋውን በልተን ክቡር ደሙን ደሞ ጠጥተን ምን እናደርጋለን መንግስተ ድህነተ ነፍስ ነው ዋናው በሐዲስ ኪዳን በብሉይ ኪዳን ግን ተስፋ የሚያደርጓት ድህነተ ስጋን ብቻ እንደነበረች በኦሪት ልብ ምንለው ነገር አንድ ነገር ስጋዊ ነገር ሰልጥኖ በርትቶ እንደነበረ በዚህ ቃል ማስተዋል እንችላለን ጌታችን በትህትና ወደዚህ ሰው ቀረበና የህመሙን ጽናት አይቶ ልትድን ተወዳለህና አለው የሚገርም የትህትና ቃል ነው ምእመናን እናስተውላውንም የሚገርም የትህትና ቃል ነው እኔ እንዳድን ትፈልጋለህና አላለውም ወይም ደግሞ አልተገዳደረበትም ቀረበና በትህትና ልትድን ተወዳለህና አለው ቃሉን ልብ ብለን ብናየው ጌታችን በዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ ጌታችን ኢየሱስም ያ ሰው
እንዲህ ይላል ከፍ ብለን ከቁጥር 5 ጀምሮ እናንብበው በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበረ ጌታችን ኢየሱስም ያንን ሰው በአልጋው ተኝቶ ባየ ጊዜ በደዌው ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን አለው ጌታችን መዳኑን እንደታመመ አውቋል መዳንን ሽቶም ደግሞ 38 ዓመት ብዙ ዘመን እንደተኛ አውቋል ቀረብ ባለና በትህትና ቃል ግን ልትድን ትወዳለህን አለው ለሁለት ነገር ነው ይሄንን ያለው እዚች ጋር ልብንበል እንደታመመ አውቋል መዳንን ሽቶ ደግሞ 38 ዓመት ብዙ ዘመን እንደተኛ አውቋል ለሁለት ነገር ግን እንደዚህ ብሎታል አንደኛው ምንድነው በኋላ ምናነሳው መጻጉ የተባለው ይህ በሽተኛ ሰው ከተፈወሰ በኋላ ለአይሁድ ሄዶ ምን ይላቸዋል ያዳነኝ እሱ ነው ብሎ በሰንበት እንደፈወሰው ተናግሮ ክስን አቅርቦበት ጌታችን ላይ አንድ ክስን የጨመረ ሰው ነው ይህ ሰው ጌታችንን አይሁድ ለክስ ባቀረቡት ጊዜ አንዱ መክሰሻ ምክንያታቸው የነበረው ሰንበትን ሽሯል በሰንበት ድውያንን ይፈውሳል ብለው ነበርና ያቀረቡበት አንድ ምክንያት ጨምሯል በኋላ ደግሞ በስነ ስቅለቱ በጥፊ ከመቱት ጋር እንዲተባበር ስለሆነ ይሰው ልትድን ትወዳለህ ነው ብሎ ፈቃዱን ጠይቆ በኋላ ይቺን ጥያቄ እንዳያነሳ ጌታችን እርሱ ባወቀ ይቺን ጥያቄ ጠይቆታል ሁለተኛው ደግሞ ዛሬም እኛንም ጌታችን መዳናችንን ጠይቆን በፈቃዳችን እንድንድን ምልክት አስቀምጦልናል ማለት ነው መዳን የሚገኘው ከክርስቶስ ነው ነገር ግን የኛም ደግሞ ፈቃድ መጨመር እንዳለበት ጌታችን በዚሁ አጠይቆናል አስተምሮናል ማለት ነው ከዚህ በኋላ እንግዲህ ልትድን ትወዳለህን ተብሎ ሲጠየቅ መጻጉ የመለሰው መልስ ተስፋ እንደሌለው የሚያሳየን ነው ምን አለ ውሃው በተናወጸ ጊዜ ወደ ውሃው የሚጥለኝ ዘመድ የለኝም እንጂ መዳንንስ እሻለሁ ብሎ ለጌታችን መለሰለት ጌታችንን ሲያዩ የ30 ዓመት ጎልማሳ ነው እንዴው ጉልበት አለው ጠብቆኝ እኔን በሳምንት አንድ ቀን ወደ ውሃው በጣለኝ ብሎ አንድ ተስፋ አድርጎ ዳግም ደግሞ 5000 ሰው እንደተከተለው ሰምቶ ስለነበረ 5000 ሰው ተከትሎት እንደነበር ሰምቶ ስለነበረ ከ5000 ሰዎቹ ወይም ደግሞ ከ12ቱ ደቀ መዛሙርቶች መካከል አንዱን ሰው ልኮልኝ በሳምንት አንድ ቀን ወደ ውሃው በጣለኝና በዳንኩኝ ብሎ የሚጠለኝ ሰው የለም ዘመድ አዝማድ የለኝም ከተኛውን 38 ዓመቴ ነው ብሎ መጻጉ መለሰለት ጌታችን የዚህ ጊዜ 38 ዓመት ሙሉ ድህነትን ሲጠብቅ ለነበረ ሰው በአንድ ቃል ብቻ አልጋውን ተሸክሞ እንዲሄድ አደረገው እንደዚህ ነው የሚለው አሁን ጌታዬ ሆይ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም እኔ በመመጣበት ጊዜ ሌላው ቀድሞኝ ይወርዳል እውነት ነው ጉልበታቸው የጠነከረ ወይም ደግሞ ዘመድ አዝማድ የነበራቸው ሰዎች ስለነበሩ ቀድሞት እንደሚወርዱ እሙን ነገር ነው ጌታችን እዚች ጋር ግን አንድ ልብ ምንለው ነገር ምእመናን እስቲ አስቡት መጻጉን ወደ ኋላ ተመልሰን ልብ እንበል ከጎኑ አብረው ተኝተው የነበሩ ሰዎች ወይም ደግሞ ምናልባት ከሱ በኋላ የመጡ ሰዎች ከእርሱ በኋላ 38 ዓመት ነው የተኛው ምናልባት በዋዜማው መጥቶ የሳምንቷ ቀን ሰንበተ ክርስቲያን ሰንበተ አይሁድ በደረሰች ቀዳሚት ሰንበት በደረሰች ጊዜ ከእርሱ ቀድሞት ገብቶ የሚፈወሱ ብዙዎች ናቸው ለዛም ነው 38 ዓመት የተኛው ከጎኑ ሆነው ድነትን አግኝተው ሲሄዱ ምን ያህል ተስፋ መቁረጥ ምን ያህል ሐዘን እንደሚሰማው መጻጉን ልብ ልንለው ይገባል ይህንን በተናገረ ጊዜ ጌታችን ኢየሱስ የድነት መሻቱን አይቶ ምን ያህል መዳን እንደሚፈልግ 38 ዓመት ምን ያህል መከራ እንደደረሰበት አይቶ ተነስና አልጋህን ተሸክመ ሂድ የሚል የድነትን ቃል ለመጻጉ ተናግሮታል ማለት ነው በአንዲት ቃል ብቻ 38 ዓመት ሙሉ ሰንበትን እየጠበቀ በሳምንት አንድ ቀን እየጠበቀ የነበረን ሰው በአንዲት ቃል ብቻ ተነስና አልጋህን ተሸክመ ሂድ ብቻ በማለት ጌታችን ድህነትን ፈውስን ለእርሱ ሰጥቶታል ዛሬም በዚህ ሳምንት በዚህ ሱባኤ የምናስበው ቅድስት ቤተክርስቲያናችን ምን ያህል ለህሙማን ጸሎት እንደምታደርግ ጌታችን ፈዋሽነቱን አዳኝነቱን ድውያነ ስጋን በተአምራቱ እንደሚፈውስ ዛሬም ጸበሉ ያው ስለሆነ አንዳንድ ሰዎች ጸበልን ምስጢር ያወጡ እስኪመስላቸው ድረስ ውሃ ነው እኮ ይያሉ የሚናገሩ አሉ አው ቅድስት ቤተክርስቲያናችን ውስጥ የገቡ ነገሮች ከገቡ በኋላ ይለወጣሉ ጸበል ውሃ ነው ወደ ቤተክርስቲያናችን በገባ ጊዜ ግን ምን ይሆናል ጸበል ይሆናል ድነትን የሚሰጥ ይሆናል የእግዚአብሔር ስም ሲጠራበት አፈሩ እምነት ይሆናል የእግዚአብሔር ስም ሲጠራበት እንጨቱ የተመሳቀለው መስቀል ይሆንና አጋንንትን የሚያንቀጠቅጥ ህሙማንን የሚፈውስ አጋንንትን ከሰዎች የሚያወጣ ይሆናል
ምዕመናን ልብ እንበል ዛሬም ፈውሱ ከኛ አልተለየም የክርስቶስ ይህንን ነው የምናስብበት ዛሬም የታመምን አለ ድውያነ ስጋ ብቻ ሳንሆን ድውያነ ነፍስ አለን በኃጢአት የቆሸሽን በኃጢአት የታመምን ከእግዚአብሔር የራቀን ኃጢአተኛን ይዞን የሚኖር ክርስቲያኖች አለን ልንመለስ ይገባል የምናስበው ይህንን ነው ወደ ቤተክርስቲያናችን ሄደን ቅዱስ ዮሐንስ አፈወርቅ ሲያስተምር ቤተክርስቲያን ፍርድ ቤት አይደለችም ሐኪም ቤት ናት እንጂ ይላል መታከም ስንፈልግ መተን የምንታከመው ቅድስት ቤተክርስቲያናችን በስጋችንም በነፍሳችንም ቅድስት ቤተክርስቲያናችንን ልዩ የሚያደርጋት ፍጹም ፈውስን ስለምትሰጥ ነው በስጋችን ጸበሉን ተጠምቀን እምነቱን ተሻሽተን ግድግዳውን ተሻሽ አፈሩን ስመን የቤተክርስቲያናችንን ድነትን እናገኛለን በነፍሳችን ደግሞ ከካህናት ዘንድ ቀርበን ድነትን እናገኛለን ምዕመናን ልብ እንበል ፈውስም እናገኘው ከቤተክርስቲያናችን ነው በዚህች በመጻጉ ሳምንት የምናስባት በመጻጉ ሳምንት የምናስተውላት ነገር በመጻጉ ሱባኤ የምናስተውላት ነገር ፈውስን ነው ለምዕመናን ፈውስ እንዳልተለየ ዘመኑም ዘመነ ምህረት ነው ዓመተ ምህረት ነው ክርስቶስ ከተወለደ በኋላ ያለው ዓመተ ምህረት ነው ክርስቶስን ብንለምነው የሚሰማን ጸሎት ብናደርግ የሚሰማን ሳምንት ነውና ምዕመናን ልብ ልንል ይገባል በቤተክርስቲያናችን ለድውያን የሚጸለይ ጸሎት አለ እንደውም ከሰባቱ ምስጢራተ ቤተክርስቲያን አንዱ ምስጢረ ቀንዲል የሚባል በቅዱስ ጳውሎስ መልእክት ላይ ስናነብ ካህናተ ቤተክርስቲያን ተሰብስበው ወደ ታመመው ሰው ሄደው ጸሎት እንዲያደርጉለት ከዛም በኋላ ፈውስን ዘይትን እንዲቀቡት ፈውስንም እንደሚያገኝ ቅዱስ ጳውሎስ አስቀምጦልናል ዛሬም የምስጢር የሚፈጸምባት ቤተክርስቲያን ስንታመም የምንሄደው ወደ ቤተክርስቲያናችን ነው ፈውስን ፍለጋ ድነትን ፍለጋ ዛሬም እንደዚሁ ማለት ነው ጌታችን መጻጉን የፈወሰበትን ታሪክ ቤተክርስቲያናችን የምታስተምረው ይህችን የመጽሐፍ ቅዱስ ክፍል መዝግባ ያስቀመጠችልን ዛሬም ከኛ ድነቱ እንዳልተለየ ቸርነቱ እንዳልተለየ ነው ወደ መጻጉ ታሪክ ስንመለስ ምዕመናን ድነቱ ፍጹም እንደሆነ የምናየው ተነስቶ ብቻውን አልሄደም መጻጉ ከተነሳ በኋላ 38 ዓመት ሙሉ በርተታ የተሸከመችውን እንዲያውም የብረት አልጋ ነው ብለው ሊቃውንተ ቤተክርስቲያን ያስተምሩናል እርሷን ሳይቀር ተሸክሞ በአንዴ ብድግ ብሎ በአንዴ ተሸክሞ የድነቱን ጽናት እዚህ ጋር ልብ ልንል ይገባል አንድ ሰው ዛሬ በኦፕራሲዮንም እንበለው በሌላም በኪኒንም እንበለው ከዳነ በኋላ ወዲያው ስራ እንዲሰራ ይፈቀድለት አንድ ሳምንት እረፍት አድርግ አንድ ሳምንት እንደዚህ አድርግ እነዚህን ተመገብ ጤንነቱ ወደ ቀድሞ ሁኔታ እንዲመለስ ተብሎ ይነገራል መጻጉ ግን ከተነሳ በኋላ ወዲያውኑ 38 ዓመት የተሸከመችውን የብረት አልጋዋን ተሸክሞ ሄደ እለቷ ሰንበተ ክርስቲያን ነበረች የድነቱን ፍጹምነት እዚች ጋር ማየት እንችላለን ምዕመናን እዚች ጋር ልታስተምረን የሚገባው አንድ ልናስተውል የሚገባው ነገር ቅድስት ቤተክርስቲያናችን መዳንን ከፈለገን ፈውስን ከፈለገን ልንሸከማቸው የሚገቡ መከራዎቻችን እንዳሉ ልናስተውል ይገባል አልጋን ተሸከመ ሂድ የተባለው ለመጻጉ ብቻ የዛ ጊዜ ለተፈወሰው አንድ ሰው ብቻ አይደለም ዛሬም ለኔና ለናንተ በቅድስት ቤተክርስቲያን ድነትን ለምንሻ ክርስቲያኖች ነው ልንሸከማቸው የሚገቡ ፈተናዎቻችን አሉ ልንሸከማቸው የሚገቡ ፈተናዎቻችን መከራዎቻችን አሉ በቅድስት ቤተክርስቲያናችን ላይ የሚመጣው መከራ አብረን ልንጋፈጥ ይገባል በእያንዳንዱ ክርስቲያን ላይ የሚመጣውን ፈተና ልንሸከም ይገባናል ዓለማመን ከኛ ሊርቅ ይገባል ፈተናዎቻችን እያንዳንዱ ልዩ ልዩ ነው ጸጋው ልዩ ልዩ እንደሆነ ሁሉ ፈተናው ልዩ ነው ምዕመናን አልጋን ተሸክመ ሂድ የተባለው ለኛም አልጋችንን ተሸክመን መከራዎቻችንን ተሸክመን ፈውስን ድነት እንድናገኝ ነው አንዳንድ ሰዎች ድነትን ብቻ ጠልፈው በአንድ ቀን ጸበል መጠመቅ ብቻ ፍጹም ድነትን የሚያገኙ ይመስላቸዋል ክርስትና ሂደት ነው ምዕመናን ልናስተውል ይገባል መሸከም ይገባናል መከራን መታገስ ይገባናል ይህንን ሊያስተምረን አልጋህን ተሸክመ ሂድ ብሎታል የመጻጉን ፍጻሜውን እናንሳና ማብቂያችን ይሆናል መጻጉ ከዚህ በኋላ አይሁድ ተሸክሞ ሲሄድ ባዩት ጊዜ አይሁድ የሰንበት አከባበራቸው ምን ያህል ከክርስትናው እንደራቀ በብዙ የመጽሐፍ ቅዱስ ክፍል የምናየው ነው አይሁድ ተሸክመው ባዩት ጊዜ የእርሱ መዳንና አልጋውን ተሸክሞ መሄድ ሳይሆን ያስደነገጣቸው ወይም ደግሞ ያስገረማቸው አልጋውን ተሸክሞ መሄዱ ነው እንዴት ዳንክ ብለው እግዚአብሔርን ሊያመሰግኑ አልተበረታቱም አይሁድ ያሉት ምንድነው ያዳነ ማን ነው እንዴትስ በሰንበተ ክርስቲያን ቀን ይፈውሳል እንዴትስ አልጋን ተሸክመ ትሄዳለህ ብለው በእርሱ ላይ የከፋትን ነገር ተናግረውታል ያዳነኝን አላውቀውም አለ መጻጉ በተጠየቀ ጊዜ ያዳነኝን አላውቀውም ምን ያህል የሚያሳዝን ቃል እንደሆነ ልብ ልንል ይገባል ያዳነውን አላወቀውም 38 ዓመት
በመከራ ውስጥ የነበረውን ከአልጋው ላይ ያስነሳውን አለማወቅ ምን ያህል እንደሚያስከፋ ልናስተውል ይገባናል። አላውቀውም አላቸው። በምኩራብ በሚያስተምር ጊዜ ዳግም በተገናኙ ጊዜ ከጌታችን ጋር መጻጉዕና ጌታችን በተገናኙ ጊዜ ከዚህ የከፋ ነገር እንዳገኘ ዳግመኛ አትበድል ብሎ ጌታችን ለመጻጉዕ ማስጠንቀቂያን አስቀመጠለት። ማስጠንቀቂያው ምንድነው የሚያሳየው ካልን አይሁድ ይጠይቁሃልና ድጋሚ እርሱ ነው ያዳነኝ ብለህ አትናገር ማለቱ ነው ጌታችን። ምዕመናን በአራት ምክንያቶች በሽታዎች ወይም ደዌዎች ወደ ሰዎች እንደሚመጣ በመጽሐፍ ቅዱስ የምናነበው ነው። አንደኛው ደዌ ዘለ ክብር የምንለው ነው። ልክ እንደ ኢዮብ ያለ ክብርን ለማግኘት የሚመጣ ደዌ ነው። ሁለተኛው ደግሞ ደዌ ዘለ ኃጢአት የምንለው ነው። በኃጢአት ምክንያት ልክ እንደ መጻጉዕ ያለ በኃጢአታችን ምክንያት እንደሚመጣ የመጻጉዕን ታሪክ ወደኋላ ተመልሰን ብናየው ምናልባት በቅዱስ ወንጌል ስላልተመዘገበ ነው እንጂ በኃጢአቱ ምክንያት ደዌ እንደመጣበት የምናስተውል ነው። ከዚህ የከፋ እንዳያገኘ ብሎ ጌታችንም የተናገረው አስቀድሞ የመጣበት በኃጢአቱ እንደሆነ ሲያመላክተን ነው። ሁለተኛው በኃጢአት ምክንያት የሚመጣ ነው። ሶስተኛው ደግሞ ደዌ ዘለ ሐሴት የምንለው ወይም ደግሞ ለቅዱሳን የሚመጣ ደዌ ነው። ሐዋርያው ቅዱስ ጳውሎስ ራስ ምታትና ሆድ ቁርጠት ነበረበት። ጢሞቴዎስም ተማሪውም ጢሞቴዎስም ቅዱስ ጢሞቴዎስም የቅዱስ ጳውሎስ ደዌ ነበረበት። እነዚህ ከክብራቸው የተነሳ ከቅድስናቸው የተነሳ እግዚአብሔርን እንዳይረሱ ከእግዚአብሔር በትዕቢት እንዳይታጀሩ ምንም ያደርግ ነው ደዌ የሚመጣባቸው ነው። ራሳቸውን እንዲጎስሙ ራሳቸውን ታናሽነታቸውን እንዲያዩ በእንተ ጤና ለነፍስ ይላል ቅዱስ ዮሐንስ ሲያስተምር ቅዱስ ዮሐንስ አፈወርቅ ወአምጻ ደዌ በእንተ ጤና ለነፍስ ስለ ነፍስ ጤንነት ደዌን ያመጣል ብሎ ቅዱስ ዮሐንስ አፈወርቅ ያስተምረናል። ስለ ነፍስ ደህንነት በነፍሳችን እንዳንስት ደዌን ያመጣልና በቅዱሳን አራተኛው የደዌ አይነት አራተኛው ምክንያቱ በመደፋፈር የሚመጣ ደዌ ነው። አንዳንድ ክርስቲያኖች በመጽሐፍ ቅዱስ የምናነበው ከእግዚአብሔርን በመገዳደራቸው ምክንያት ደዌ ሲመጣባቸው የምናይ ነው። የመጻጉዕ ደዌ ከነዚህ መካከል ስናየው በኃጢአት ምክንያት የመጣ እንደሆነ ልብ ልናስተውል ይገባናል። ከዚህ በኋላ ነው እንግዲህ ስለፈወሰው ከዚህ የባሰ እንዳያገኘ በኃጢአት ምክንያት ከዚህ የባሰ እንዳያገኘ ዳግመኛ አትበድል ተጠንቀቅ አለው። መጻጉዕ ከምኩራባቸው ከወጣ በኋላ ለአይሁድ ሄደና ያዳነኝ እርሱ ነው ብሎ ጌታችን ላይ ጠቆመበት። ከዚህ በኋላ ጌታችን ላይ አንድ ክስ ጨመረበት። በተያዘ ጊዜም የመጻጉዕ ፍጻሜ በጣም የሚያሳዝን ነው። መጻጉዕ ጌታችን ከተያዘ በኋላ በመከራው ጊዜ መጻጉዕ በጥፊ ከመጡት ጌታችን ላይ ምራቃቸውን ከተፉ ጌታችን ላይ የስድብን ቃል ከተናገሩ ስቀለው ካሉት ጎን ቆሞ ጌታችንን በጥፊ እንደመታው ሊቃውንተ ቤተክርስቲያን ያስተምሩናል። ፍጻሜው በጣም የሚያሳዝን ነው። የሚያድነንን አለማወቅ ፍጻሜው እንደዚህ ነው የሚሆነው። ያዳነን ጌታችን መሆኑን አለማወቃችን በጣም የሚያሳዝን ፍጻሜ ላይ የሚዳርገን ነውና ልብ ልናስተውል ይገባል። በዚህ ሳምንት ቅድስት ቤተክርስቲያናችን የምታስተምረው የምትሰብከው የመጽሐፍ ቅዱስ ክፍል ይህንን ይመስላል ማለት ነው። ፈውስን ድነትን ከክርስቶስ እንደሆነ ከእግዚአብሔር እንደሆነ አዳኛችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ቅድስት ቤተክርስቲያናችን ታስተምረናለች ትመክረናለች ማለት ነው። መዋዕለ ጾሙን በሰላም አስፈጽሞ ጌታችን ለብርሃነ ትንሣኤው እንዲያደርሰን የእርሱ መልካምና ቅዱስ ፈቃድ ይሁንልን። የታመምን በስጋ ደዌ በነፍስ ደዌ የታመምን ንስሐ ገብተን ቅዱስ ስጋውን ክቡር ደሙን ጠጥተን ፍጹም ድነትን ፍጹም ፈውስ እንድናገኝ የአምላካችን ቅዱስ ፈቃድ ይሁንልን። ቅዱስ እግዚአብሔር ይቀድሰን፣ ብሩክ እግዚአብሔር ይባርከን። የእግዚአብሔር አብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የመስቀሉ ኃይል የእመቤታችን አማላጅነት የቅዱሳን ሁሉ ተራዳይነት በእኛም ላይ በሁላችንም ላይ ለዘላለሙ አድሮ ጸንቶ ይኑር። ወስብሐት ለእግዚአብሔር።